ብለው ለማስቀየር ይሞክራሉ። በዓለም ላይ የሰው ልጅ ከተፈጠረ ጊዜ ጀምሮ እስካሁን ባለው የመጀመሪያ ሙስሊም የሚባለው ማን ነው ብለህ ብትጠይቀው ጠቅላላ አድርጎ ይመልሰዋል። የእስልምናውን መልስ ይዞ እንዳይመጣ ማለት ነው። ከአዳም ጀምሮ በሰው ልጅ ታሪክ የመጀመሪያው ሙስሊም ማን ነው ልበለው? ዓለም ከተፈጠረ ጀምሮ እስካሁን በለው። እሺ፣ ዓለም ከተፈጠረ ጀምሮ በሰው ልጅ ታሪክ የመጀመሪያው ሙስሊም ማን ነው? ኦኬ፣ እንደዛ ልበለሽ። ዓለም ከተፈጠረ በኋላ ዓለም ከተፈጠረ ጀምሮ የመጀመሪያው ሙስሊም ማን ነው? በእስልምና እምነት መሰረት የመጀመሪያው ሙስሊም አዳም ነው። እሱ የመጀመሪያው ሰውና ነቢይም ነው። ይህ ሆነው ዓለም ከተፈጠረ በኋላ ነው። ስለዚህ አዳም ከማንም በፊት ለእግዚአብሔር ያደረ የመጀመሪያው ፍጡር ነው። ስለዚህ የመጀመሪያው ሙስሊም አዳም ነው ማለት ይቻላል። ስለዚህ ተጨማሪ ነገር ልንወያይበት እንችላለን። ለፈጣሪ ያደረ ሁሉ ሙስሊም ይባላል? አዎ፣ በእስልምና አስተምህሮ መሰረት ለአንድ ፈጣሪ ያደረና ትዕዛዛቱን የሚከተል ፍጡር ሁሉ ሙስሊም ይባላል። ይህ አጠቃላይ ትርጉም ነው። ምክንያቱም ነቢያትን ጨምሮ ሁሉም በፈጣሪ መኖር ያምኑ ነበር። ስለ ነቢያት ሙስሊምነት ከፈለክ ሌላ ጥያቄ ጠይቀኝ። ክርስቲያኖች ሙስሊም ይባላሉ ማለት ነው? በአንድ ፈጣሪ ያምናሉና። በእስልምና እምነት መሰረት ለአላህ ያደሩ ሁሉ ሙስሊሞች ናቸው። ክርስቲያኖችም በአንድ ፈጣሪ ያምናሉ። ስለዚህ በዚህ ብሮድ ዴፊኒሽን መነሻነት ሲታይ ሙስሊም ሊባሉ ይችላሉ። ነገር ግን እስልምና ከክርስትና በተለየ መልኩ ያምንባቸው ጥቂት መሰረታዊ አስተምህሮዎች አሉት። ለምሳሌ በነቢዩ ሙሐመድ ነቢይነት አያምኑም። ይህ ልዩነት መሰረታዊ ነው። ስለዚህ ክርስቲያኖችን ሙስሊሞች ብሎ መጥራት ቀለል ያለ አነጋገር ሊሆን ይችላል። ነገር ግን